ሰላም ነዎት እናት? እንዴት አሉ? ሰላም ነዎት? ደህና እናንተ? ደህና ነን። አበባ ያርግልኝ፣ ሰላም ያኖርልኝ፣ ጤናችሁን ይስጥልኝ። አሜን። እጃችሁ አይጣ። ሰላም እንዴት ናቸው ውድ ቤተሰቦቼ? ዛሬ የምንገኘው በአንድ በገጠር ቦታ ነው። በዛ የተገኘ ነው። ይሄንን ቆርቆሮ እንደምታዩት ዘን ሂደን ነው። ባለፈው እንደነገርኳችሁ ቤታቸው ፈርሶባቸው በዳ ምክንያትና ቤት ዝናብ እያፈሰሰባቸው በላያቸው ላይ የሚኖሩ እናት አባቶች ናቸው። እንደገና ደግሞ ለዕለት የሚቀምሱት ያጡት ቤታቸው ምንም ነገር የሌለ እናት አባቶች ናቸው። ብዙ ህፃናቶችም አሉ። ነገር ግን ዛሬ እግዚአብሔር ፈቅዶልን እናንተ ባገዛችሁን መሰረት ይሄ 90 ቆርቆሮ ነው ለሁለታቸውም የሚሆን ማለት ነው። ምስማርም በምታዩት መልኩ ምስማራቸውንም ይዘን ወደ እነሱ ተጉዘናል ማለት ነው። ችግራቸውን በማየት ይሄንን 90 ቆርቆሮና ይሄንን ምስማር የቻሉልን እህት ወንድሞች አሉ። ለነሱ እንግዲህ እዚህ ቦታ ላይ ገጠር ቦታ ከመሆኑ አኳያ ብሩን ብንሰጣቸው ብሩ ስለሚበላሽ በአንዳንድ ምክንያት እኛ ደግሞ ቆርቆሮን እዘን ሄደን እንገኛለን ማለት ነው። ማማ አቤት፣ እናመሰግናለን። ይሄ 90 ቆርቆሮ መጥቶላችኋል ለሁለታችሁም ይሆን። እንደገና ደግሞ ምስማር በቂ የሆነ ምስማር ይሄንን ያደረጉላችሁ ሰዎች አሉ። እኔ አይደለሁም ያደረኩላችሁ። ይሄንን ነግራችኋለሁ፣ ትመርቃላችሁ። እሺ ያቆይልን። የስጦታው ቤተሰቦች ከእስራኤል ሀገር 25800 ብር፣ ሀፍተ ማርያም፣ ወለተ ስላሴ፣ ወለተ ሚካኤል፣ ሀፍተ ስላሴ፣ ፍቅርተ ማርያም፣ ሰብለ ወንጌል ከነ ቤተሰቦቻቸው ይመርቁም ብለው 17000 ብር፣ ስሜን እግዚአብሔር ያውቀዋል ያለች እህት 15700 ብር፣ ተመስገንና አልማዝ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በኪዳነ ምሕረት ስም በጸሎት አስቡን ብለው 10000 ብር፣ እህተ ጊዮርጊስ በጸሎት አስቡኝ ብላ 20000 ብር፣ አንዲት ኤርትራዊ እህቴ ጸልዩልኝ፣ ጸሎት አድርጉልኝ፣ መርቁኝ ብላ 10000 ብር ልካላችኋለች። ያዚህ ችግር የለው ዋናው ችግር የለው እናታለም ችግር የለው። ቆይ ለምን ብለ ሲሆንና እሺ፣ እንደገና ደግሞ ለአናት የሚያግዛችሁ የተረፈውን ብር ለእናንተ ሰጣችኋል። እቺ ብር 28000 ብር ናት። እዚህ የተረፈው ነው ማለት ነው። ይሄንን ይዛችሁ መርቁልኝ። ቆርቆሮንም እኩል ነው የምትካፈሉ፣ ብሩንም 14 ብር ለሁላችሁም ትካፈላላችሁ ማለት ነው። አሜን። አሜን። እንግዲህ ያቆይልኝ ያክብርልኝ። እናት ዓለም ዘርጥልኝ በእናንተ ላይ እንግዲህ እኛም ተቋቋምንና እንግዲህ እንመርቅ ነው የምንኖር። ወይቱ ስትደፋብን ከርማ ነበር። እንግዲህ ደግሞ እንደ ሰው ልንሆን ነው በእናንተ ላይ ዘርጥልኝ ነበር። በያላችሁበት ይጠብቀልኝ። ልጆቻችሁንም ሁሌሜናችሁንም ያኖርልኝ። በያላችሁበት ይቅናልኝ፣ ይጠብቀልኝ፣ ይጠብቅልኝ። እኛን እንዲያስደሰታችሁ እናንተንም ደስ ይበልልኝ። እግዚአብሔር ይስጥልኝ። ተባረኩ በርኮ ነው። ምን ይደረግ ያላይ ውጭ ምን ታረጋላችሁ? እናት ክብር ይስጥልን። አሜን። እግዚአብሔር ይስጥልኝ። አሜን። አፈሳሽ ለወርቀን እየተሰቃየነ ነበረ። ጤናችሁን ይስጥልን። ቅዱስ ጊዮርጊስ ጤናችሁን ይስጣችሁ። እግዚአብሔር ይስጥልን። አሜን። እናመሰግናለን። በክብር አሜን። እግዚአብሔር ይስጥልን። አፈሳሽ ለወርቀን ነበረ። ከእንዳ ተላብሰን 6 ቤተሰብ ከእንዳ ተላብሰን ዋየደብነ ነበር። እንግዲህ እንደ ሰው ልንሆን ነው። ያኖርልን። አሜን። ያኖርልን። እግዚአብሔር ይስጥልን። አሜን። አሜን። ደስተኛ ናችሁ? አዎ ደስተኛ ነን። ደስተኛ ነን። ውድ ቤተሰቦች እንግዲህ እነሱ የሚሉ በሬ የላቸው የሚያርሱበት የቻላችሁ ለእነዚህ ቤተሰቦች በሬ ብገዙላቸው መልካም ነው እላለሁ። ሰላም ሁኑልኝ። አሜን።